ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን፣ ይህ ሱባ ሚዲያ ነው። ዛሬም እንደተለመደው አዳዲስ ቪዲዮ ይዘንላችሁ መጥተናል። ዛሬ ደግሞ ገንዘብንና ህሊናን ነው የምናወዳድረው። እንግዲህ ቪዲዮ እንደምትወዱት ተስፋ እናደርጋለን። አዲስ ቪዲዮ ነው፣ አዲስ ሀሳብ ነው። ወደ ቪዲዮ ልጋብዛችሁ። በአሁኑ ሰዓት ታማኝነት እጅግ ብርቅ በሆነበት በገንዘብ ፍቅር ሰዎች ማንነታቸውን የሚሸጡበት ዘመን በከሚሴ ደዌ ሀረዋ ወረዳ ሀረዋ ከተማ ሰውን የሰማነው ታሪክ ለሁላችንም እጅግ ህይወት የሚሰጥ ትምህርት ነው። አንድ አባት አቶ መሐመድ ሲራጅ የነበራቸውን በሬ ሽጠው ያገኙትን 100,000 ብር ይዘው ወደ ቤታቸው ሲመለሱ ድንገት መንገድ ላይ ይጥሉታል። የለፉበትን የደከሙበትን ንብረት የጣሉበትን እኚህ አባት ምንም ያህል ተስፋ ቆርጠውና ደንግጠው ሊሆን እንደሚችል መገመት አይከብድም። ነገር ግን ፈጣሪ ደግ ነውና ይህን የወደቀ ገንዘብ መንገድ ላይ ያገኘው የባጃጅ ሹፌር ወጣት አህመድ አል ሀዲ ነበር። ወጣት አህመድ እና ቤተሰቦቹ በጣም በችግር እየተቸገሩ የዕለት ጉርሳቸውን ለማግኘት የሚለፉ ቢሆንም በስነ ምግባርና በሐላል መንገድ የታነጸ ማንነቱ ግን የሰውን ገንዘብ እንዲመኝ አልፈቀደለትም። ገንዘቡ ብዛትና የራሱን ችግር ሳይፈትነው ወጣቱ አህመድ ብሩን ይዞ ወደ ከተማ በመምጣት ባለቤቱን በትጋት ይፈልገዋል። በመጨረሻም በምስሉ ላይ እንደምትመለከቱት ሙሉ ገንዘቡን ለባለቤቱ ለአቶ መሐመድ ሲራጅ በታማኝነት በጨዋነት አስረክቧል። ድህነት የኪስ እንጂ የቅንነትና የህሊና አይደለም የሚለውን ተግባር አሳይቶናል። ለዛሬ ገንዘብንና ህሊናን ያወዳደርንበት የሱባ ንጽጽር ይህን ይመስል ነበር። ስለ ተከታተላችሁን እናመሰግናለን። በሌላ ቪዲዮ እስክንገናኝ መልካም ጊዜ። አስተያየታችሁን ኮሜንት ላይ እንጠብቃለን። ስለ ልጁ ማወቅ የምትፈልጉት ነገርም ካለ ጻፉልን። ቪዲዮ እንደወደዳችሁ ተስፋ እናደርጋለን። ክቡራትና ክቡራን ሰላም